በዚህ ማለቅ ሰው ከኳስ ያለፈ ስሜት ራስን በዛ ውስጥ ማየት መፎካከር። ይህ እሁድ ተራ ቀን አይደለም። ለአርሴናል ደጋፊዎች ያ የ22 ዓመት መሪር ስቃይ አብቅቶ ያ የድርቅ ዘመን አልፏል ተብሎ በይፋ የሚታወጅበት የንግስና ቀን ነው። ታዲያ ይህን የንግስና ቀን ተከትሎ በማህበራዊ ሚዲያ ላይ ሁለት ፍጹም ተቃራኒ የሆኑ ክስተቶችን እያየን ነው። የማን ደጋፊ ነው ባሮክ? ማንቸስተር። ዮሴፍስ? ኳሰሉት። በአንድ በኩል ለክለባቸው ፍቅር ሲሉ ሰንጋ በሬ አርደው በወላይተኛው ሙዚቃ ሊዘምሩ የተዘጋጁ እውነተኛ ደጋፊዎች፣ በሌላ በኩል ደግሞ የአርሴናልን ንግስና ለማንኳሰስ እና ለማሾፍ አስቂኝና አስቀያሚ ስጦታ ያዘጋጁ የተቃዋሚ ቡድን አሉ። ነገ ዋንጫው ወደ ሰማይ ከፍ ሲል ይህ የፍቅርና የማሾፍ ሽሚያ ባንድ ላይ ይፈነዳል። ዛሬ እነዚህን ሁለት ተቃራኒ ገጽታዎች በጽናት ሚዲያ በጥልቀት እንመለከታለን። የመጀመሪያው ምስል የለንደኑን ክለብ አርሴናልን ከኢትዮጵያ ባህል ጋር ያቆራኘ ድንቅ ትዕይንት ነው። እነዚህ ደጋፊዎች የምራቸውን ነው። አርሴናል አሸናፊ መሆኑን ተከትሎ እንደ ሀገር ባህል ሰንጋ በሬ አዘጋጅተው በወላይተኛ ቋንቋ ለክለባቸው የንግስና ሙዚቃ አሰርተዋል። ይህ የሚያሳየው ድጋፋቸው ከስሜት አልፎ እስከ መስዋዕትነት የደረሰ መሆኑን ነው። እግር ኳስ የለንደን ቢሆንም ደስታው ግን እስከ ወላይታ ገጠር መንደሮች ዘልቋል። ትዕግስትና ጽናት መጨረሻቸው ድል መሆኑን እነዚህ ደጋፊዎች በተግባር እያሳዩ ነው። ነገ ዋንጫው ሲነሳ ይህ በሬ ይታረዳል። ደስታውም በባህልና በዝማሬ ይደምቃል። ይህ ነው እውነተኛ የጽናት ውጤት። በሌላ በኩል ደግሞ ሁለተኛውን ምስል ተመልከቱ። የአርሴናል ደጋፊ ያልሆኑ ተቃዋሚዎች ለአርሴናል ደጋፊዎች ስጦታ ብለው የለጠፉት ያ አስቂኝና ዘበት ያለበት ምስል። ይህ ምስል እውነተኛ ስጦታ ሳይሆን የአርሴናልን ታላቅነት ወይም የአርሴናልን ደጋፊዎች ለማሳነስና ለማሾፍ የተዘጋጀ ቀልድ ጥቃት ነው። በኢትዮጵያ እግር ኳስ ደጋፊነት ውስጥ እንዲህ ያለ መቀላለድ የተለመደ ቅመም ነው። አርሴናል ዋንጫ መብላቱ ያላስደሰታቸው ተቃዋሚዎች እንዲህ ያሉ ምስሎችን በመለጠፍ የመድፈኞቹን ደስታ ለማቀንጠብ ይሞክራሉ። እናንተ ብትነግሱም ስጦታችሁ ይሄ ነው የሚል ስውር ንቀት አለው። ነገር ግን ነገ ዋንጫው ሲነሳ ይህ የማሾፍ ድባብ በድል ማዕበል ውስጥ ተውጦ ይቀራል። ደጋፊው የምሩን ይሁን ለቀልድ ነገ የሚነሳው ዋንጫ ግን የሁሉንም አፍ ይዘጋል። ያ 22 ዓመት ሙሉ ሲያሰቃየን የነበረው ድርቅ ዛሬ ታሪክ ሆኖ አልፏል። ለተቃዋሚዎች ባልተገቡ ምላሾች ቢያሾፉም የአርሴናል ደጋፊዎች ግን በሰንጋ በሬና በባህል ደስታቸውን ይገልጻሉ። ንግስና በተግባር እንጂ በፎቶሾፕ ቀልድ አይለካም። ነገ ሁሉም በአርሴናል ንግስና ይኩራራሉ። ተቃዋሚዎች በማሾፍ ጊዜያቸውን ሲያጠፉ፣ አርሴናል ግን በዋንጫው ይነግሳል። የጽናት ሚዲያ ቤተሰቦች ነገ የንግስና ቀን ነው። ያ መሪር ዘመን አልፏል። እናንተ ነገን እንዴት ለማክበር አቅዳችኋል? እንደ መጀመሪያዎቹ ሰንጋ ታርዳላችሁ ወይስ እንደ ተቃዋሚዎቹ በማሾፍ ትቀጥላላችሁ? ሐሳባችሁን በኮሜንት ግለጹልኝ። ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። መድፈኞቹ እንኳን ለነገ የንግስና ቀን አደረሳችሁ። በሰላም ቆዩ። ቻው